በአንዱ ሬስቶራንት በር ላይ ነው ያለሁት። እናም በእጄ $100,000 ይዣለሁ። ሰላም፣ እንዴት ናችሁ? የሆነ ጥያቄ ልጠይቅሽ ነበር። አሁኑኑ ስራሽ የምታቋርጭ ከሆነ $100,000 እሰጥሻለሁ። እንደዛ ማድረግ እኮ አይመስለኝም። ማለቴ ብዙ እዳዎች መከፍላቸው ስላሉኝ። ሌላው ቦታ ስራ መግባት ትችላለሽ። $100,000ም ይኖርሻል። አለቃዬ ደስተኛ በዚህ በፍጹም አይሆንም። እስቲ እንጠይቀዋ። ለ100,000 ስራውን ብታቋርጥ ምን ይመስላል? በፍጹም አይሆንም። የምርህን ነው? ሰምተሽዋል እንግዲህ ምን እንዳለ። እሺ ቢያንስ ለ2 ሳምንት ተቋርጬ ከዛ በኋላ ተመልሼ እመጣለሁ። 2 ሳምንት ብቻ ከፈለግሽ ውጪ በቃ። ለማቋረጥ ስለተስማማች ጥሬውን ገንዘብ እንሰጣታለን። ይኸውልሽ ሚስተር ቪስ በጣም ነው የማመሰግነው። አሁን ስራዬ አቋርጫለሁ። እናም ደግሞ በጣም ደስተኛ ነኝ። ገና ብዙ ገንዘቦችን ለሰዎች እንሰጣለን። እንቀጥል። አሁን ደግሞ በድጋሚ ወደዚህ መርተናል። ዎልማርት ሚስተር ቪስ የሚባል ቻናል ታውቂዋለሽ? አዎ። አሁን $10,000 ብሰጥሽ ስራሽን ታቋርጫለሽ? በፍጹም። ምናልባት ስራሽን ማቋረጥ አይጠበቅብሽም። $10,000 ትፈልጊያለሽ? አዎ፣ በጣም ደስ ይለኛል። ውሰጂ በቃ። በፍጹም ስራውን እንድታቋርጥ አንፈልግም። እንዴ እያለቀሽ ነው እንዴ? ሰሞኑን ሰው ታመብን፣ በጣም ተቸግረን ነበር። በጣም ነው የማመሰግነው። ይቅርታ እንግዲህ። ኧረ አንተ ጥሩ ሰው ነክ። ፈጣሪ ካንተ ጋር አገናኝቶኛል። አሁን እንደምታዩት ሜዳ ላይ ነው ያለነው። 2 ሰው አምጥተናል። አንዴ እሱን ኳስ ወርውረህ ታስቀብለዋለህ። አሁን $1 ሰርታችኋል። አሁኑንም $1። ይሄንን ኳስ በተቀባበላችሁ ጊዜ $1 ወደዚህ ሳጥን ምንከት ይሆናል። ነገር ግን አስተውሉ፣ ከእናንተ መሀል አንዳችሁም ከወደቀባችሁ ሁሉንም ታጣላችሁ። ቀኑን ሙሉ ይሄንን እየሰሩ ሊውሉ ይችላሉ። በጣም ብዙ ገንዘብ ነው የሚያገኙት። ይህ የ800,000 መኖሪያ ቤት ነው። እናም የቤቱ ቁልፍ ይሄኛው ነው። ዋጋው ራሱ እንደዚህ አይከብድም። ኖለን፣ ከነዚህ ቁልፎቹ ትክክለኛ የምታወጣው ከሆነ ይሄንን ቤት ትወስደዋለህ። ቁልፍ ምረጥ። ኖለን፣ ቆይ፣ መልካም እድል። እሺ፣ ሙሉውን በትኖታል። ኖለን፣ በጣም ሰዓት እየፈጀ ነው። የሆነ አንሳ። 4 3 2 1 ወይኔ፣ ማይሆን ቁልፍ ነው የመረጥኩት። አሁን ይሄንን ቁልፍ ቤቱ የሚከፍት ከሆነ ሙሉውን መኖሪያ ይወስደዋል። ወይኔ፣ አይከፍትም። ወይኔ፣ አሁን ኤርፖርት ላይ ነው ያለነው። እሱ ፓይለት ነው፣ እኔ አውሮፕላኖቹን አበራለሁ። አሁን ይሄንን ወረቀት ትወስድና የወረቀት ጀት ትሰራለህ። ከዛ የጀት ወሩረው ከዚህ መስመር የሚያልፍ ከሆነ $1,000 ያገኛል። እዚህ ጋር ደግሞ 5,000፣ እዚህ ጋር 10,000። ከዛ ሁሉንም አልፎ ይሄንን መስመር የሚያልፍ ከሆነ 20,000 ይሰጠዋል። ምናልባት የወረቀት ጀት መስራት ማችል ከሆነ በሌላ ሰው ማሰራት ትችላለህ። እኔ ራሴ ነው የምሰራው። 20,000 ላይ ማድረስ ምችል ይመስላል? የቻልኩትን እሰራለሁ። ከፊት ለፊት $20,000 አለ። መልካም እድል። እንዴ መጥፎ አይደለም። ቆይ፣ ይሄንን መስመሩ ተሻግረዋል? አልተሻገረም። ግማሽ ያህል ተሻግረዋል ይመስለኛል። አሁንስ? በቃ አሁን አንተ $10,000 አሸንፋል። በጣም አመሰግናለሁ። በቃ አሁን በረራ ስላለበት ገንዘቡን እናስገባለን። አሁን ሁሉም ገንዘቡ ገብቶለታል። በረራ መጀመር ይችላል። ቻው። በቃ ወደ ቀጣይ እንሂድ። አሁን አስፓልት ዳር ቆመናል እና እንደምታዩት ጎማችን ተንፍሰዋል። እናም ይሄንን ጎማ ለመቀየር መጀመሪያ የሚያግዘን ሰው መኪናውን ይወስደዋል። እባካችሁ ጎማችን ተንፍሰዋል። አዎ፣ የሆነ ሰው አቁሟል መሰለኝ። ይሄንን ጎማ ማስተካከል አልቻልንም። ብዙ ሰዓታት ነው እዚህ የተቀመጥነው። ማንም ሊረዳን አልቻለም እስካሁን። እውነታችን ነው። በጣም ቆይተዋል። እኔም አንድ ጊዜ እንደዚህ ያጋጥሞኝ ያውቃል። ይሄ ሰውዬ በጣም ተሞችቶኛል። መኪናው ችግር እንዳለበት እያወራ ነበር። ሙሉ በሙሉ ደግሞ እሱን ረድቶናል። በጣም እናመሰግናለን። ይሄንን ጎማ እንድንቀይር ስለረዳን። እዛ ጋር ካሜራ አለ፣ ይታያል። ጎማውን ለመቀየር ስለረዳህን አሁን መኪናው ያንተ ነው። ምን? ካሜራማን ና ወደዚህ። እውነት ለመናገር ጎማውን ራሳችን ነው ያተነፈስነው። እናም ለሰዓታት ስንጠብቅ ነበር የሚያግዘን ሰው ካለ። መጀመሪያ መተጋገዝከን ደግሞ አንተ ነህ። ይኸው የአዲስ መኪና ቁልፍ። እየቀለዳችሁ ነው? የምራችን ነው። ስለረዳህን ያመሰግናለን። በጣም አመሰግናለሁ። እዚህ አጠገብ ያለው ዴቪድ ይባላል። እናም ፕሮፌሽናል የጎልፍ ተጫዋች ነው። እናም ዴቪድ ከዚህ ቀጥታ የምታስገባ ከሆነ $1,000,000 ታሸንፋለህ። ማደርገው ይመስለኛል። ምን ያህል ጊዜ እንደዚህ ሞክረህ ታውቃለህ? በጣም ብዙ ጊዜ።
እናም ያስቆጠርከው ቀጥታ አለ? የለም። እናው ስለ እሱ ማውራት አልፈልግም። ምልክቱ ያለው 140 ሜትር ርቀት ነው። ንፋሱ ደግሞ እንዳየሁት ከግራ ወደ ቀኝ ነው እየነፈስ ያለው። ምናልባት በ60 ዲግሪ ነው መምታት ያለብኝ። ኤቴውዬ ኳልኩሌት እያደረገ ነው። በጣም እያስፈራኝ ነው። 1 ሚሊዮን አሸንፎ ጉድ እንዳያደርገኝ ብቻ። በትክክለኛ አቅጣጫ ነው እየሄደ ያለው። እረ በለው! ወይኔ ፈጣሪ! በጣም ተቀርቦ ነበር። ተመልከት ምን እንዲያህል እንደቀረበ። የሱ ቁመት ያህል ቀርቶ ነበር። ዴቭ $1 ሚሊዮን ማሸነፍ አልቻልክም፣ ግን ከዚህ የምታስቆጥረው ከሆነ $10,000 ሰጥሃለሁ። ወይኔ! በቃ አስገባው። ስለ ሰጣችሁኝ እድል በጣም አመሰግናለሁ። ማይታመን እድል ነበር። እሱ እንግዲህ $1 ሚሊዮን ማሸነፍ አልቻለም። እስቲ እነዛ ኳስ የሚጫወቱት ስንት ላይ እንደደረሱ እኔ ሰዎች ማስተዋል እኮ እስካሁን ምን እየሰራች ናቸው? እስካሁን እንግዲህ 6712 ጊዜ ተቀባብሎታል። ተመልኮቱ እንጂ ሳጥኑን እየሞሉት ነው። አንድ ሀሳብ ነበር። የምትስማሙ ከሆነ 10 ሜትር ወደ ኋላ ሄዳችሁ የምትወረውር ከሆነ በአንድ ውርወራ $5000 እሰጣችኋለሁ። ተስማምተዋል። እንግዲህ $5000 ውርወራ ነው የሚያደርጉት። በእርግጥ 5000 ብቻ አይደለም፣ መጀመሪያም 6000 ምናምን የሰበሰቡትም አለ። ዝግጁ ነህ? አዎ። ወርውረታል። በጣም ጥሩ። እውነት ለመናገር በጣም ፈርቼ ነበር። ያስጨንቃል። ይሄውላችሁ $5000 ጨምረናል። እዚህ ጋር የምታዩት ቻለር በጣም ተርበዋል። አሁን ከፓፓሎር ፒዛ ያዛል። ክሪስ ደግሞ ከዶሚኖ ያዛል። ካርል ደግሞ ፒዛው የሚያዘው ከፒዛ ሃርት ነው። ከሶስት መሃል ቀድሞ ፒዛውን ይዞ የሚመጣ ሰው $10,000 እንሰጠዋለን። እንግዲህ ሰዎች ውጭ ያለው አየር በጣም አሪፍ ነው። በሁሉ ፒዛውን ዘዙት። እሺ እንግዲህ መፍጠን አለብኝ። ወደዚህ እንድታመጡልኝ ፈልጌ ነበር። ፒዛ አውቆን አንፈልግም። ፒዛ ማዘዝ ፈልጌ ነበር። መጥቼ ነው የምወስደው፣ እንዳታመጡት። አይ እሷ ተስሞት እንዲመጣልኝ ፈልጋለሁ። ፒዛ ፈልጌ ነበር። እሺ ተጨማሪ የምትፈልገው ነገር አለ? አይ መችሉ ከሆነ መፍጠን አለበት። በጣም መፍጠን ነው የምፈልገው። በጣም ጥሩ። ምናልባት 25 ደቂቃ ተብሏል። እንጠብቃለን። እባካችሁ ሰዎች መፍጠን አለባችሁ። አረ እናንተ ሰዎች እባካችሁ ተውኝ። ወይኔ ምንም ማድረግ አልቻልኩም። በቃ በአፕሊኬሽን ነው ማዘው። አዲስ ትዕዛዝ መፍጠር የሚላክ ነው። ቲማቲም የሌለው ቺዝ የሌለው በቃ ራሱ ዳቦ ይምጣ። አንድ ትዕዛዝ ገብቶልን ነበር። እሱን ለማረጋገጥ ነው የደወልነው። ትንሽ ፒዛ ቲማቲም የሌለው ቺዝ የሌለው ብላችሁ አዛችሁ ነበር። ደረቅ ቂጣ እኮ ነው ያዘዝከው። አዎ የፈለኩት እሱ ነው። አምጡት። አሁን አይቼዋለሁ። 9 ደቂቃ ይፈጅበታል እዚህ እስከሚደርስ። የት እንደደረሰ ልትነግሩኝ ትችላላችሁ? በጣም ተርቤያለሁ። አድራሻውን ይዞ ወጥቷል። እሺ በጣም አመሰግናለሁ። ኦማር 3 ደቂቃ ይቀረዋል። ኦማር ነው ይዞልኝ የሚመጣው። ኦማር ደርሷል በር ላይ። አሁን ፈልግም። መልሰው። ሰላም ኦማር። እንዴ ክሪስ፣ ሚስተር ሪቪስ ቶሎ ብል ወደዚህ ናና። እኩል ነበር ፒዛቸውን ያዘዙት። እናም አንተ ከሁለቱም ቀደመ ስለመጠቅ $10,000 አሸናፊ ይሆናል። የምርህ ነው? እስቲ ይሄንን ደረቅ ዳቦ እንብላው። በጣም አመሰግናለሁ ሰዎች፣ በጣም ነው አመሰግነው። ፒዛው ግን እንዴት ነው? እስቲ ልሞክረው። ያዘዝነው ፒዛ መጥቷል። ሰላም። ይሄንን ያዢ። የእኔ ከተሰጠኝ ሽልማት ነው ያካፈልኩሽ። የምርህ ነው? በጣም አመሰግናለሁ። በጣም ይገርማል። ግን የቻለር ትዕዛዝ እስካሁን አልደረሰም። ቀጣይ ደግሞ ጨዋታችን የእግር ኳስ ነው። ይሄ ሰው ቻድ ይባላል። ኳስ ላይ በጣም ጥሩ ነው። የምልህን ነገር በጣም ቀላል ነው። ይህን ኳስ ታስገባዋለህ። ካስገባው በኋላ $1,000 ትሰጣለህ። ክሪስ ሂድ ወደ ጎሉ። ቻድ $1,000 በአደጋ ላይ ጥለቅ ለ$5,000 ትወዳደራለህ። ለአሁኑ አንድ በረኛ አስገብተናል። ታስቆጥረዋለህ። ተስማማ? አዎ አስቆጥረዋለሁ። እንዴ ኳሱን ለምንድን ነው የማትመልሰው? ምክንያቱም ገንዘብ እንዲወስደው ፈልጋለሁ። ካርል ቶሎ በል ጎሉ ላይ ግባ። አሁኑንስ ትቀጥላለህ? ያለህን ገንዘብ እጥፍ ለማድረግ። ከተሸነፍ ግን ሁሉንም ታጠዋለህ። አዎ አደርገዋለሁ። የሚያስቆጥረው ከሆነ $12,000 ያሸንፋል። እረ በለው።
እንዴ ካርል፣ ሰውየው በነጻ ሸናው። በጣም አዝናለሁ፣ ይቅርታ። እንግዲህ የነበረን ቆይታ ይህን ይመስላል። ወደ ሌሎቹ ተጫዋቾች እንሄዳለን። ሰላም ሰዎች፣ እንዴት ናችሁ? እስካሁን $17,000 ሰርታችኋል ይመስለኛል። ይሄ ጨዋታ ማብቃት ያለበት ጊዜ ነው። አሁን ስሙኝ ሰዎች፣ እጥፍ ለማድረግ አትጫወቱም? አንጫወትም። እጥፍ እኮ ነው የምታደርጉት። አሁን ያላችሁ $17,000 ነው። በመሀላችሁ አንድ 25 ሜትር ርቃችሁ የምትወረውር ከሆነ እጥፍ አደርግላችኋለሁ። አንድ ውርወራ ነው የምንፈልገው። 25 ሜትር ይርቃል። ከዛ የተወረወረ የምትይዘው ከሆነ ሁለታችሁም $17,000 ይዛችሁ ትሄዳላችሁ። እንደውም ተውት፣ $20,000 አድርጌዋለሁ። አንተ ላለህ አንተ፣ ዋናው ስራ አንተ ነው። በደንብ መሮር የምትችል ከሆነ እሺ፣ ግልጹን ተናገር። እንስማማ? ተስማምተናል። እሺ፣ የመጨረሻ ፍጻሜ። የዚህ ሁሉም ልፋታቸው ገደል ሊከት ይችላል። በጣም ጥሩ። ሁለታችሁም 20,000 አሸንፋቸዋል። የዛሬው ቪዲዮን ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቃል ዶክመንተሪ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።